Spartacus! That is not my name. 1900 ዓመታት በላይ ያስቆጠረው ድንቅ የኪነ ህንጻ ጥበብ የዓለማችን ትልቁና ግዙፉ አምፊቲያትር የት ይገኛል? በታሪክ የምናውቃቸው ግላዲያተሮች በኮሎሲየም የህይወት ታሪካቸው ምን ይመስል ይሆን? አብረን የምናየው ይሆናል። ቻናላችንን በመቀላቀል በየጊዜው የምንለቃቸውን አዝናኝና አስተማሪ ታሪኮችን መለስ ብለን እንቃኛለን። This is the Colosseum. ኮሎሲየም የት እና መች ተገነባ? በተለያዩ የፊልም ታሪኮች ላይ የምናውቀው ኮሎሲየም ምን ይሆን? ወደ 2000 ዓመታት የሚጠጋ ዕድሜ ያለውና በጣሊያኗ ሮም መሃል ላይ የሚገኝ ሲሆን በተለይም ከሮም ፎረም በስተምስራቅና ፓላቲን ሂል አቅራቢያ በሚገኘው ፒያዛ ዴል ኮሎሲቶ ሲሆን የሮም ኢምፓየር ዋና ምልክት ሆኖ አገልግሏል። ኮሎሲየም ማለት በጣም ግዙፍ የሆነ ትልቅ ሐውልት ማለት ነው። ግንባታው የተጀመረው ከክርስቶስ ልደት በኋላ እንደ አውሮፓውያን አቆጣጠር በ72 ዓመተ ምህረት በንጉሠ ነገሥት ቬስፓሲያን ዘመን ሲሆን ስራው ከመጠናቀቁ በፊት በሞት ቢለይም ግንባታውን ያጠናቀቁትና ማሻሻያ ያደረጉለት ሁለቱ ልጆቹ ቲቶስና ዶሚቲያን ነበሩ። በጊዜው ተተኪና አልጋ ወራሽ የነበረው ቲቶስ ዘመን እንደ አውሮፓውያን አቆጣጠር በ80 ዓመተ ምህረት ቢጠናቀቅም በዶሚቲያን ዘመን የተለያዩ ማሻሻያዎች ተደርገውለታል። በግንባታው ወቅት ትላልቅ የሮም መሐንዲሶችና የእጅ ጥበብ ባለሙያዎች ስራውን በበላይነት ቢመሩትም በታችኛው የሥራ መደብ ላይም በጊዜው ምርኮኛና ወንጀለኛ በሆኑ እስረኞች ተገንብቷል። የአይሁድ ሮማንያ ጦርነት ድል ካገኘ በኋላ በኢየሩሳሌም የአይሁድ ቤተ መቅደስ ፈርሶ ብዙ የሀገሩ ነዋሪዎች በባርነት ወደ ሮም ተወስደዋል። በግንባታውም ከ60,000 እስከ 100,000 የሚጠጉ የአይሁድ ምርኮኞች እንደሰሩ ይታመናል። ትልቁና ግዙፉ አምፊቲያትር ኮሎሲየም ኮሎሲየም መጀመሪያ ላይ የፍላቪያን አምፊቲያትር በመባል ይታወቅ ነበር። ምክንያቱም የተገነባው በፍላቪያን ስርወ መንግስት ነበር። ነገር ግን መዋቅሩ ከህንጻው አጠገብ በሚገኝ ግዙፍ የፀሐይ አምላክ እየተባለ በሚጠራው ኔሮ የነሐስ ሐውልት አጠገብ ስለሚገኝ ኮሎሲየም የሚል ስያሜ እንዳገኘ ይታመናል። ሞላላ ቅርጽ ያለው 189 ሜትር ርዝመት፣ 156 ሜትር ስፋትና 48.5 ቁመት ያለው በአጠቃላይ 24000 ካሬ ላይ ወይም በሄክታር 6 ሄክታር ላይ ያረፈ እስካሁን ከተገነቡ ትልቁ አምፊቲያትር ሲሆን በዓለም ላይ ትልቁ የቆመ አምፊቲያትር ነው። ይህ ድንቅ የኪነ ህንጻ ጥበብ በአንድ ጊዜ ከ50,000 እስከ 80,000 ተመልካቾችን የሚይዝ ሲሆን በአማካኝም 65,000 ሰዎችን ዋጥ ስልቅጥ አድርጎ የመያዝ አቅም አለው። ሮማውያን ኮሎሲየምን ለምን አገልግሎት ይጠቀሙበት ነበር? ሮም ከጦር ታሪኳ ባሻገር የምትታወቀው በታላላቅ ተዋጊ ግላዲያተሮቿ ሲሆን ለዚህም የታሪክ አሻራ ዋናው ባለቤት ይህ ግዙፍ አምፊቲያትር ኮሎሲየም ነው። የህንጻው መካከለኛው ክፍል ማለትም ትርኢቱ የሚታይበት ቦታ የአሬና ወለል በመባል ይታወቃል። አሬና በላቲን ቋንቋ አሸዋ ማለት ነው። ይህ ደም ካልፈሰሰበትና ስጋ ካልተቆረሰበት አልፎም ነፍስ ካልጠፋበት የማይረካው የጦር ሜዳ በጥንካራና ጥሩ የጦርነት ስልት ባላቸው ግላዲያተሮች መድረኩ ይደምቃል።
ሰዎች ከተለያዩ ጠንካራና አስፈሪ ከሆኑ እንስሳቶች ጋር እስከ ሞት የሚፋለሙበትና ወንጀለኞች የሚቀጡበት መድረክ በመሆን አገልግሏል። በተጨማሪም የተለያዩ የህዝብ በዓላትና ታዋቂ የጦርነት ታሪኮች እንደገና የሚታዩበት መድረክ በመሆን አገልግሏል። ከሁሉም በላይ ድንቅ በሆነው የኪነ ህንጻ ጥበብ የባህር ላይ ውጊያዎችንም ሳይቀር ለታዳሚዎቹ ያደርስ ነበር። ወደ ፊልሚያ ቦታው የሚገቡበትና የሚወጡበት የግላዲያተሮች ቦታና የተለያዩ እንስሳቶች መቀመጫ፣ የነገስታት መግቢያ፣ የተለያዩ ማሽኖች ወይም አሳንስሮች ለትርኢቱ የሚቀርቡ እንስሳቶችን ወደ አሬናው ማውጫና ማውረጃዎችን የያዘ ነው። የጦርነቱ መድረክ በጠፍጣፋ እንጨቶች የተሸፈነ ሲሆን የግላዲያተሮች የወንጀለኞችና የእንስሳትን የፈሰሰ ደም ለመምጠጥ በአሸዋ ንብር የተሸፈነ መድረክ ነው። በእርግጠኝነት ሞቅ ባይቻልም ከ400 ሺህ ያላነሱ ግላዲያተሮች ምርኮኞችና ወንጀለኞች እንደሞቱበት ይታመናል። በውድድሩ ላይም ብዛት ያላቸው የእንስሳት ዝርያዎችም ታይተውበታል። በጥቂቱ እንደ አንበሳ፣ ነብር፣ ጅብ፣ ድብ፣ አውራሪስ፣ ዝሆንና ጎሽ ጥቂቶቹ በአንድ ወቅት የታዩ ሲሆን በትክክል ማወቅ ባይቻልም በሚሊዮን የሚጠጉ እንስሳቶች እንደሞቱበት ይታመናል። በቀጣይ ታሪካችን ስለ ኮሎሲየም ድንቅ ስለሆነው የህንጻ ታችኛው ክፍሎችና ስለ መጀመሪያዎቹ ግላዲያተሮች የህይወት ታሪካቸውን በሰፊው ማስቃኛችሁ ይሆናል። ቻናላችንን በመቀላቀል ቤተሰብ ይሁኑ።